አብርሃም ሩታ ቤት ሄደ የሚገርም ነገር ነው ማለት ነው። አብርሃም እንግዲህ ምን እያደረገ እንዳለ ለኛ ራሱ እየገባን አይደለም። በጣም በሚገርም ሁኔታ እንግዲህ አብርሃም ሩታ ቤት በሌሊት ለዚያውም በሌሊት ሄዷል። እንግዲህ ምን እንደሚያደርግ እግዚአብሔር ይወቅ፣ እኛ እየገባን አይደለም። አንዴ አልፈልግሽም ሂጂልኝ ይላታል፣ አንዴ ያዋርዳታል ሰው ፊት ለፊት፣ በሌላ በኩል ደግሞ ማታ ማታ ይመጣል ማለት ነው። እውነት ለመናገር ከሆነ አብርሃም ትክክለኛ ነገር እያደረገ አይደለም፣ ትክክለኛ ውሳኔ ላይ አይደለም ማለት ነው። በጣም የሚደብር ነገር ነው። እንዴት እንደዚህ ያደርጋል? ማድረግ እኮ የለበትም፣ እንደዚህ መሆን የለበትም እንላለን ማለት ነው። ይሄ ነገር ትክክለኛ ነገር አይደለም። አብርሃም የሚያደርገው ነገር ትክክል ነገር ያደረገ አይደለም። እውነት ለመናገር ከሆነ ማለት ነው አብርሃም ይሄንን ነገር ማሰብ አለበት፣ ቆም ብሎ ማሰብ አለበት፣ ወይም መወሰን አለበት ማለት ነው። ወይ ከሩታ ጋር ወይ ከሄርሜላ ጋር ወይ ከፍቅር ጋር መሆን አለበት እንጂ አንዴ ሩታን ሶፊ ለፊት እያዋረዳ ሶፊ ለፊት እያሳቀባት እያለቀሰች ማለት ነው። እሱ ግን ማታ ማታ መምጣቱ ጥሩ ነገር ነው ብዬ አላስብም። ይሄ ደግሞ በቃ በጣም መታናድረኝ ሩታ ናት። የዚህ ጊዜ ደግሞ እንደምትቀበለው ውጣልኝ ብላ አታባረውም። በቃ እሱ አይፈልጋትም፣ እሱ ለሌላ ነገር ነው የሚፈልጋት እንጂ አብሮ ለመሆን ልጃቸውን ለማሳደግ ምናምን አይፈልግም። ቢፈልግ ኖሮ በቃ ከሷ ጋር ይሆን ነበር። ነገር ግን እሱ እንደዚህ ማታ ማታ እየመጣ ምን እያለ በጣም በሚደብር ሁኔታ ማለት ነው እሷ ጋር እንትን እያለ ይገኛል ማለት ነው። ይሄ ደግሞ ተገቢ አይደለም። አብርሃም እውነት ለመናገር ከሆነ ይሄ ትክክለኛ ነገር አይደለም። እኔ እኮ በቃ ሩታ ነው የምታናድደኝ። በቃ ለምን እንደዚህ ማድረግ የለባትም። አብርሃም ሲመጣ በቃ ሂድልኝ፣ አልፈልግም፣ ካንተ ጋር መሆን አልፈልግም ማለት አለባት እንጂ ወይ ደግሞ ከሷ ጋር መሆን አለበት። በቃ አብሮ ከሆኑ አሪፍ ነው፣ ጥሩ ነው። እኛም እሱን ነው የምንፈልገው። አብርሃምና ሩታ አብሮ ቢሆኑ እኛም እሱን ነው የምንፈልገው። ነገር ግን እሱ ሶፊ ለፊት እየሰደባት ሶፊ ለፊት እያሸማቀቃት መሆን የለበትም እንላለን። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ በዝት ይበልልኝ። ደህና ሁኑልኝ።